ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይሄ እንግዲህ የሁለተኛው ቁጥር 2 ቻሌንጃችን ነው። የመጀመሪያውን ያልተሳተፋችሁ በመጀመሪያው ጀምሩ። የመጀመሪያችሁ ከሆነ ምንም አይነት እንቅስቃሴ ስትሰሩ ወይም ደግሞ የምግብ አለዋወጥ የመጀመሪያችሁ ከሆነ በፓርት 1 ጀምሩ። ፓርት 1 ለቀቅ ያላችኋለሁ። ይሄንኛው ደግሞ ቁጥር 2 ነው። እንደነገርኳችሁ ትንንሽ ብረቶች ወይም ደግሞ ሃይላንዶችን መጠቀም ትችላላችሁ ቤታችሁ ውስጥ ግዴታ ያስፈልጉናል እነሱ ለዚህኛው ለሁለተኛው ቻሌንጅ። የተለያዩ ነገሮች ቻሌንጅ ውስጥ የሚካተቱት ደግሞ ቪዲዮ በቀጠለ ቁጥር አሳያችኋለሁ ማለት ነው። የምግባችንም አሁን የበልጥ በደንብ ኮስተር ያለ ነገር ነው የምነግራችሁ፣ ኢንስትራክሽን የምሰጣችሁ። ያው የመጀመሪያው ላይ ገና የመጀመሪያችሁ ስለሆነ አዳፕት እያደረጋችሁ ስለነበረ 10 ሺውንም መሙላት ያልቻላችሁ ኦኬ ሞክሩ እየተባባልን ነበር። አሁን ግን ይሄ 30 ቀን ካለቀ በኋላ ሰውነታችሁ ለምዷል እንቅስቃሴ፣ ሰውነታችሁ ለምዷል ምግብ አቀያየርም። ስለዚህ አሁን በስነ ስርዓት ኮስተር ብላችሁ መቀነስ በስነ ስርዓት ለምትፈልጉ ወይም ደግሞ ይሄንን ሄልቲ ላይፍ ስታይል መከታተል ለምትፈልጉ በስነ ስርዓት ብትወስዱት ለውጥ የማታዩበት ምንም አይነት ምክንያት የለም። ለኔ ጠቀመኝ ነው ያው የምነግራችሁ፣ ሼር ማድረጋችሁ። ሰብስክራይብ ማድረግ እንዳትረሱ፣ ይሄንን ቪዲዮ ሼር ማድረግ፣ ላይክ ማድረግ፣ ኮሜንት ማድረግ እንዳትረሱ። ኢንጌጅ ባረጋችሁ ቁጥር ላይክ ኮሜንት ባረጋችሁ ቁጥር ይሄ ቪዲዮ ለሌሎች እንዲደርስ ይረዳኛል። እኔንም ደግሞ ሰፖርት ስለምታደርጉኝ በጣም አድርጌ አመሰግናለሁ። በርቱ፣ ጠንከር በሉ። ብዙዎቻችሁ ደግሞ በፓርት 1 ላይ ራሱ የተለያየ ለውጦችን እያያችሁ ነው። በጣም ደስ ይላል። ምግቤን መቆጣጠር እንዴት እንደምችል እየለመድኩ ነው ብላችኋል። የቀነሳችሁ ኪሎ የቀነሳችሁም አላችሁ። ልብሴ በቃ ቀሎኝ የፈለኩትን ልብስ መልበስ እየቻልኩ ነው። ብዙ ነገሮች አላችሁ እና በጣም ደስ ይላል። ያለው ህብረት ያለው ቤተሰብነት ቴሌግራም ላይ በጣም ደስ ይላል። እንደነገርኳችሁ 5 ቀን ሲቀረው ይሄ ፓርት 2 ቻሌንጅ ቴሌግራም ሊንኩን ከፍትላችኋለሁ። ሜይ 1 ላይ ነበር ይሄንን የመጀመሪያውን ቻሌንጃችን የጀመርነው። ሜይ 30 ያልቃል። ሜይ ግን 31 ቀናቶች ነው ያሉት። ስለዚህ ያቺ 1 ቀን አለችን። ጁን 1 ላይ ጁን 1 እንጀምራለን ቻሌንጁን ማለት ነው። መጀመሪያ ላይ እንዳረግ ነው ይሄም ፕራይቬት ይደረጋል ቴሌግራም ቻናሉ። እንደ እግዚአብሔር ፍቃድ ቪዲዮ በተለቀቀ ቀን የቴሌግራም ቻናሉ ይከፈትላችኋል። ፐብሊክ አደርገዋለሁ። ዲስክሪፕሽን ላይ ታገኙታላችሁ መቀላቀል የምትፈልጉ ቻናሉን ማለት ነው። ቲክቶክ ፔጅም ላይ ዛም ላይ አስቀምጠዋለሁ ያው ለማግኘት እንዲቀላችሁ ማለት ነው። ከዛ ፓርት 2 ቻሌንጃችን ሲጀምር ፕራይቬት አደርገዋለሁ ድጋሚ እኩል ጀምረን እኩል እንድናጠናቅቅ ማለት ነው። ምንም አይነት የጤና ችግር ካለባችሁ፣ ምንም አይነት የመድኃኒት የምትወስዱ ከሆነ አንደርላይን ኢልነስ ካለባችሁ፣ ሐኪም የሰጣችሁ አበላል ካለ፣ ወልዳችሁ የተነሳችሁ ፍቃድ ያልተሰጣችሁ ከሐኪም እንቅስቃሴ እንድትሰሩ ምግብ እንድቀይሩ ካልተነገራችሁ በስተቀር ይሄንን ቪዲዮ አይታችሁ ይሄን ቻሌንጅ አይታችሁ እንዳትሳተፉ። ለሁለተኛው ቻሌንጃችን ላይ የሚያስፈልጉን ነገር ያው መጀመሪያ ላይ እንደነገርኳችሁ የመጀመሪያ ቻሌንጅ ነው ወደ እናንተ ይዤ ስመጣ እና ያው ሙከራዎችም አንዳንድ ነገሮችም አሉና ትንሽ ግራ የገባችሁ የቪዲዮ አቀማመጥ ትንሽ ግራ ያጋባችሁ አላችሁ የመጀመሪያ ቻሌንጅ ላይ። አሁን ደግሞ ያው እንግዲህ እያስተካከልኩ ነው እየተለማመድኩ ነው የምመጣውና ወደ መጨረሻ አካባቢ አሳያችኋለሁ። እንደዚህ በሊስት ጽፌ እናንተም እንዲቀላችሁ ስለ ምግቡም ይሁን ስለ ቻሌንጁ አጠቃለው የሚናገር ነገር እጽፍላችኋለሁ። ቮይስ ኦቨር ማድረግበታለሁ ያው በደንብ አንደርስታንድ እንድታረጉት እንደ ግራ መጋባት ውስጥ እንዳትገቡ ማለት ነው። እና እንግዲህ ሆፕፉሊ ይሄንን የሁለተኛውን ቻሌንጅ እንግዲህ በደንብ ትልቅ ለውጥ ታዩበታላችሁ። በስነ ስርዓት ከሰራችሁ በርትታችሁ ከሰራችሁ ያው ለውጥ ማታዩበት ምክንያት የለም። በርቱና ስሩ። ለኔ ጠቀመኝ ነው ለእናንተ ሼር ማድረጋችሁ፣ እውቀቴን የተማርኩትን ነው ለእናንተ ሼር ማድረጋችሁ እና በርቱ። እንግዲህ ላይክ በጣም ደስ ይላል ያለው ነገር የሰው ሞራል ሳይ እኔ ራሴ በጣም ነው ደስ ያለኝ። ወደ ብረት መግፋት ከመግባታችን በፊት ሰውነታችንን ለማነቃቃት ብለድ ፍሎ ለማድረግ እናም ደግሞ የልባችንን ምት ትንሽ ለማፍጠን በ5 ደቂቃ ጃምፒንግ ጃክስ እንጀምራለን። እነዚህን እንቅስቃሴዎች 5 ደቂቃ ጃምፒንግ ጃክስ እናደርጋለን። ከዛም ደግሞ እያንዳንዱን እንቅስቃሴ እዚህ ቪዲዮ ላይ የማሳያችሁን ያለምንም ብረት ወይንም ሃይላንድ ሳትጠቀሙ ጀስት በሰውነታችሁ ክብደት ብቻ እያንዳንዱን እንቅስቃሴ ለአንድ ዙር ለ15 ድግግሞሽ ትሰሩታላችሁ ማለት ነው። አንድ ዙር 15 ድግግሞሽ። ከዛ በኋላ ትጀምራላችሁ ዙራችሁን ማለት ነው። ይሄንን እንቅስቃሴ ስትሰሩ እየተቀመጣችሁ በእግራችሁ እየሰራችሁት መሆኑን ልብ ብላችሁ አስቡ። ብዙ ጊዜ የማየው ስህተት በእጃችን ነው የምንሰራው ይሄንን እንቅስቃሴ፣ ግን
ሁሉ ነገር ከእግራችን ነው መምጣት ያለበት ከመቀመጫችንም ማለት ነው። እግራችን በደንብ መተከል አለበት። ሁሉን ነገር የሚመጣው ከእግራችን ነው እንደ ስኳት ብድግ የምንለው ማለት ነው። ሆዳችሁን ጭምቅ አድርጋችሁ መያዝ እንዳትረሱ ለየትኛውም እንቅስቃሴ ማለት ነው። ወደ ብረት ስንመጣ እናንተን ቻሌንጅ የሚያደርጋችሁ እናም ደግሞ ልትሰሩበት የምትችሉትን የብረት ክብደት ወይም ደግሞ የሃይላንድ ክብደት ነው መጠቀም ያለባችሁ። ያው ፎርማችሁን ወይም ደግሞ አሰራራችሁን እንዳያበላሽ ራሳችሁን እንዳትጎዱ እናም ደግሞ ይዛችሁት በስነ ስርዓት እንድትሰሩበት ማለት ነው። ምን ያህል ክብደት ነው መጠቀም ያለብን ስትሉኝ አልመለስኩላችሁም ለብዙዎቻችሁ ወይንም ደግሞ መልሴ እናንተ የሚመቻችሁን ያልኩት ምክንያቱም ሁላችሁም የተለያየ ክብደት መጠን ያላችሁ የተለያየ ቁመት የተለያየ አቅም ነው ያላችሁ። ለአንድ ሰው የቀለለው ለአንድ ሰው ሊከብደው ይችላል፣ ለአንድ ሰው የከበደው ለአንድ ሰው ሊቀለው ይችላል። ስለዚህ እናንተ የሚመቻችሁ ልትሰሩበት የምትችሉትን አቅማችሁ የሚችለውን ብረት ተጠቀሙ ወይንም ሃይላንድ ተጠቀሙ። እነዚህን የፉል ባዲ እንቅስቃሴ 4 ዙር አላቸው ከ10 እስከ 15 ድግግሞሽ። ብዙ ጊዜ መስል ቢልድ በምናረግ ጊዜ ብረት በምናነሳ ጊዜ እስከ ፌሊየር ወይንም ደግሞ 15ኛው ላይ ደርሰን ልንጨምር አቅማችን ከቻለ ያው እንድንጨምር ብዙ ጊዜ እንደዛ ይመከራል እስከ ፌሊየር ለመስራት። አሁን ግን ብዙዎቻችሁ ጀማሪዎች ናችሁ ለብረት። ስለዚህ ያው እነዚህን ዙሮች ነው የምናጠናቅቀው። በአንድ እጅ ወይም ደግሞ በአንድ እግር የምንሰራቸውን እንቅስቃሴዎች አንድ እግር ሰርተን ሁለተኛውን እግር ስንሰራ ነው አንድ ብለን የምንቆጥረው እንጂ አንድ እግር ሰርተን አንድ ሁለተኛ እግር ሰርተን ሁለት እያለን አይደለም የምንቆጥረው። ያንን ያስተዋላችሁ የትኛውንም እንቅስቃሴ በምትሰሩ ጊዜ ሆዳችሁን ጭምቅ አድርጋችሁ መያዝ እንዳትረሱ። ሆዳችሁን ስለሚሰራ ይሄ እንቅስቃሴዎች ማለት ነው። ብረት ከሌላችሁ ቤታችሁ ውስጥ እነዚህን አይነት የውሃ ሃይላንዶችን መጠቀም ትችላላችሁ። ያው እንደ ክብደቱ ይለያያል፣ እንደ እንቅስቃሴውም ይለያያል። ስለዚህ ለአንደኛውን እንቅስቃሴ የምትጠቀሙትን ክብደት ለአንደኛው ላትጠቀሙት ትችላላችሁ እንደ አቅማችሁ ማለት ነው። ስለዚህ 2-3 አይነት ካላችሁ አሪፍ ነው። በየእንቅስቃሴው አይነት ከበድም እንዲል አነስም እንዲል እያያችሁ እነዚህ መጠቀም ትችላላችሁ። ይሄ ለምሳሌ ነው ያስቀመጥኩላችሁ። ግዴታ እነዚህ ናቸው መሆን ያለባቸው እያልኩኝ አይደለም።
እንደነገርኳችሁ ምንም አይነት እንቅስቃሴ ስትሰሩ ሆዳችሁን ጭምቅ አድርጋችሁ መያዝ እንዳትረሱ። ሁሉም እንቅስቃሴ ሆዳችሁን ስለሚሰራ ማለት ነው። ቻሌንጅ ውስጥ የሚካተቱ ነገሮች አንደኛ 10,000 እስከ 15,000 እርምጃ። ያው መጀመሪያ ላይ 10,000 ነበር ያደረግነው። አሁን ደግሞ ትንሽ ኮስተር ያለ ነው። ከ10,000 እስከ 15,000 ማስገባት ይኖርባቸዋል ማለት ነው። ሁለተኛ ምንም አይነት የተጠባበሱ ምግቦች አይፈቀዱም። ኤር ፍራይ ማድረግ ትችላላችሁ፣ ግን በዘይት ወይም በቅቤ የሚጠባበሱ ነገሮች አይፈቀዱም። ሶስተኛ ቤት ውስጥ የተሰሩ ምግቦችን ብቻ ነው የምንመገበው። ከውጪ ምንም አይነት ምግቦችን አንገዛም። ከቻላችሁ እኔ ከምሰጣችሁ ሊስት ውስጥ ብቻ፣ ማትችሉ ከሆነ ስፔሻሊ ደግሞ አረብ ሀገር ያላችሁ ምግባችንን መምረጥ አንችልም ስላላችሁ በፖርሽን ኮንትሮል ወይንም ደግሞ ባሳየዋችሁ አመጣጠን እየመጠናችሁ መመገብ። ሌሎች የምትችሉ ግን እኔ ከሰጠዋችሁ ምርጫ ውስጥ ብቻ። አራተኛ ጣፋጭ በምግብም ወይም ደግሞ በመጠጥ መልክ የሚመጣ የተከለከለ ነው። አምስተኛ መጠጥ የተከለከለ ነው። አልኮሆል በየትኛውም አይነት ፎርም ያለ ባህላዊም ይሁን ዘመናዊም ይሁን አልኮሆሎች የተከለከሉ ናቸው። ስድስተኛ ሙቅ ውሃ በሎሚ በባዶ ሆዳችሁ በጠዋት ስትነሱ ሌሊቱን ያው ሰውነታችን ዲሃይድሬት ሆኖ ስለሚያድር ያው ሪሃይድሬት ለማድረግ ጠዋት ላይ ይረዳናል። ይሄ ማለት ሙቅ ውሃ በሎሚ ቦርጭ ያጠፋል እያልኩ አይደለም፣ ግን ያው ለዳይጀስቲቭ ሲስተማችን ስለሚረዳን ይሄንን ብንጨምርበት ጥሩ ነው። ሰባተኛ እነዚህን እንቅስቃሴዎች አንድ ቀን እየዘለላችሁ ስሯቸው። በኦድ ነምበር ዴይስ ማለትም ከጁን 1 እስከ ጁን 30 አንዳንድ ቀን እየዘለላችሁ ጁን 1 ትሰራላችሁ፣ 2ን ዘላችሁ በ3 4ን ዘላችሁ በ5 እንደዛ እያላችሁ ኤቭሪ ሰከንድ ዴይ እነዚህን እንቅስቃሴዎች ስሯቸው ከጁን 1 እስከ ጁን 30 ድረስ። ስምንተኛ ከ7 ሰዓት እስከ 8 ሰዓት ለመተኛት ሞክሩ። ስለ ምግብ ደግሞ ከዚህ በኋላ አብረን እናያለን። ወደ ምግብ ደግሞ ስንመጣ ብትችሉ እዚህ ካስቀመጥኩላችሁ ሊስት ውስጥ ባትወጡ ግሮሰሪ የምታደርጉት ከዚሁ ካስቀመጥኩላችሁ ሊስት ነው። ከካርብም ይሁን ፕሮቲንም ይሁን ፋትስም ይሁን ፍሩትም ይሁን እኔ ካስቀመጥኩላችሁ ሊስት ውስጥ ተጠቅማችሁ የምትፈልጓቸውን መርጣችሁ ግሮሰሪ ማድረግ ትችላላችሁ።
አረብ ሀገር ያላችሁ እንደነገራችሁኝ ለራሳችሁ ግሮሰሪ ማድረግ ስለማትችሉ ያው እናንተ የምታገኙትን ምግብ በማሳያችሁ የፖርሽን ኮንትሮል ወይንም ታያችሁ የምግብ አለካክ ምግቦቻችሁን እየለካችሁ ተመገቡ። ወዳችኋለሁ። ስለ ሰፖርታችሁ ደግሞ በጣም አድርጌ አመሰግናለሁ። ፊድባክ ስለምትሰጡኝ አመሰግናለሁ። እኔንም እያበረታችሁኝ ነው በተለያየ ቪዲዮ ወደ እናንተ እንድመጣ የተለያዩ መንገዶች እናንተን ለመርዳት እየሞከርኩኝ ነው። እንደ እግዚአብሔር ፍቃድ ያው እያንዳንዳችሁን ባልደርስም ያው ሰብሰብ አድርጌ ለመርዳት እየሞከርኩኝ ነው። ይሄንን ፔጅ ደግሞ ለሌላ ሰው እንዲደርሰው አስተላልፉልኝ፣ ሼር አድርጉልኝ፣ ኮሜንት ላይክ ማድረግ እንዳትረሱ፣ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። እናም ደግሞ ቪዲዮ ለሌሎችም አስተላልፉልኝ። ቪዲዮ ላይክ ሼር ኮሜንት ባረጋችሁ ቁጥር ለሌሎች እንዲደርስ ይረዳኛል እና ለኔም ደግሞ ሰፖርት እያረጋችሁኝ ነው። ስለ ሰፖርታችሁ አመሰግናለሁ።